5 ከግንኙነት ህይወታችሁ ጋር በተያያዘ ማወቅ ያለባችሁ ነገሮች ልንገራችሁ። አንደኛ የመጀመሪያ ዙር ላይ ቶሎ ልትጨርሱ ትችላላችሁ። ሁለተኛ የተለያዩ አጋጣሚዎች ሲኖሩ፣ ጭንቀት ሲኖር፣ ድካም ሲኖር ቶሎ ልትጨርሱ ወይም ደግሞ የብልት አለመቆም ሊያጋጥማችሁ ይችላል። ሶስተኛ ብልት በየቀኑ ጠዋት ላይቆም ይችላል። አራተኛ ደግሞ እድሜ እየጨመረ በመጣ ቁጥር ሪፍራክተሪ ፔሪድ ወይም ደግሞ ለሁለተኛ ዙር የምትዘጋጁበት ጊዜ እየጨመረ ሊመጣ ይችላል። አምስተኛ ደግሞ የብልት መጠናችሁ ስላነሰ አይደለም ሴት ልጅ ማርካት የማትችሉት። እነዚህን ነገሮች ማወቅ እጅግ በጣም ይጠቅማችኋል። በማንኛውም ስንፈተ ወሲብ ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ በመደወል ቀጠሮ እያሳይዛችሁ መምጣት ትችላላችሁ። ዶክተር ቤቴል ነኝ። ባይ ሙድ ውስጥ አይደለሁም ካለች በኋላ አካሄድ ነው ለግንኙነት ያላትን ነገር እስከመጨረሻ ድርግም አድርጎ የሚያስቀምጠው። የወንዶች የግንኙነት ፍላጎት እና ለግንኙነት ያላቸው ተነሳሽነት ቀጥ ያለ ነው። ስለዚህ ለግንኙነት የሚያነሳሳቸውን ነገሮች ያያሉ ወይም ይነካሉ፣ ብልታቸው ይቆማል፣ እስኪጨርሱ ድረስ ግንኙነት ያደርጋሉ። ሁለተኛ ሶስተኛ ዙር እየደገሙ ይሄዳሉ። ይሄ ቀጥ ያለ ነገር ነው። የሴት ልጅ ግን የመዋዠቅ ባህሪ ያለው። አንዲት ሴት ባይተወይ ለግንኙነት ፍላጎት የለኝም ካለች በኋላ ገራሚ የሆነ ግንኙነት እስክታደርግ ድረስ የግንኙነት ፍላጎቷ ማለት ላይ ከፍ ሊል ይችላል። የግንኙነት ፍላጎቷ በደንብ አድርጎ ከፍ ብሎ ግንኙነት ጀምራ ማትጨርስበት ጊዜያቶች ሊኖሩ ይችላል። እንደዛ ሲኮን ማለት ነው ለምንድን ነው ሙድ ውስጥ ማትሆኚው? ሁሉ ጊዜ በቃ ግንኙነትን ቢትኛለሽ ምናምን ነገር አይደለም። ሙድ ባይ ዘ ዌይ ቀስ ብሎ ነው የሴት ልጅ የሚመጣው ማለት ነው። ስለዚህ ማሳጅ በመስጠት የቤት ስራ ነገር ካለ እሱን በማገዝ ቀንሽ እንዴት ነበር ብለህ ብትጠይቃት፣ ቀስ ብለህ ብታቅፋት፣ ምን ብታርጋት፣ ብትስማት የሚመጡ አይነት ስሜቶች ይኖራሉ። ስለዚህ ሙድ ውስጥ አይደለውም ብላ ያለች ሴት ማለት ነው ለግንኙነት የሚነሳሳናት ነገር ሊኖርላት ይችላል ማለት ነው። ስለዚህ አካሄዳችሁን አስተካክሉ። አንዳንድ ሴቶች የግንኙነት ፍላጎት ኖሯቸው ጥሩ መነሳሳት ኖሯቸው ከዛ መሀል ላይ ሳይጨርሱ ሊቆም ይችላል። እሱ ካንተ የመጣ ችግር አይደለም። ስንፈተ ወሲብ ያለባቸው ወንዶች ሚስቶቻቸውን የማያስደርሱበት ጊዜ ሊኖር ይችላል። የስ እሱን መታችሁ መታከም ትችላለ። ማንኛውም ስንፈተ ወሲብ መታከም ከፈለግ ባዮ ላይ ባለው ስልክ ቁጥር ደውለህ ቀጠሮ ማስያዝ ትችላለህ። በር ሁል ጊዜ ክፍት ነው። በተለያየ አጋጣሚ ስሜቴን ማስወጣት ለስንፈተ ወሲብ ያጋልጠኛል ወይ? ስሜት ማውጣት የምትለው ሲጋ መምታት ከሆነ አሁን ለስንፈተ ወሲብ ያጋልጣል። ሲጋ መምታት ብዙ ጊዜ ማድረግ ባይዘይ ማለት ነው እዛ አካባቢ ያሉት ነርቮችና ደም ስሮች እንዲጎዱ ያደርጋል። ሆርሞን ያዛባል። ጭንቅላታችሁ ቶሎ መጨረስ ያስተምራችኋል። ስለዚህ ለስንፈተ ወሲብ፣ ለቶሎ መጨረስ፣ ለብልት አለመቆም ችግር ሊያጋልጣችሁ ይችላል። በተለይ ደግሞ በጣም ኤክሰሲቭሊ በየቀኑ የሚደረግ ከሆነ ከባድ አይነት ችግር ሊኖረው ይችላል ማለት ነው። በሴጋ ምክንያት የመጣ ስንፈተ ወሲብ መጀመሪያ መፍትሄው ሴጋ መምታቱን ማቆም ነው ማለት ነው። ስለዚህ አቁም። አሁንም ስንፈተ ወሲብ እያጋጠመ ከሆነ እንደ አግባብነቱ መርምረን ሕክምና ልናስጀምር እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለግ ባዮ ላይ ባለው ስልክ ቁጥር ደውለህ ቀጠሮ ማስያዝ ትችላለህ። በር ሁሉ ጊዜ ክፍት ነው። የሴጋ ልምምድ የብልት መጠን ይጨምራል ተብለን ያ ልምምድ ውስጥ ገብተናል የሚሉ በጣም ብዙ ሰዎች እየነገሩኝ ነው። እና የሴጋ ልምምድ ጭራሽ የብልት መጠናችሁን ነው የሚገለው። ብልታችሁን አንቃችሁ እንደ መግደል ነው። ጡንቻውን ያማሟል፣ ያላላዋል፣ የደም ስሮቹን ይገላል። እና ሴጋ ልምምድ ብልትን አያሳድግም። ሳይኮሎጂካልም ያለው ኢምፓክት ጸጸት፣ እንዲሁም ከፍተኛ የሆነ ጫና ውስጥ ነው የሚከታችሁ። ስለዚህ ለብልት ማሳደጊያ ብላችሁ የተሰጡ ያሉ ምክሮችን አትተግብሩ። ብልታችሁ የጉርምስና እድሜ ያልፋችሁ ያላችሁ መጠን እሱን ይዛችሁት የምትቀጥሉት። ከዛ በኋላ የማደግ እድል የለውም። ምናልባት በአንዳንድ ምክንያት ግን የበለጠ ጡንቻው መጠን እየቀነሰባችሁ ሊመጣ ይችላል። ስለዚህ በአጠቃላይ የሴጋ ልምምድ የብልት መጠናችሁን አይጨምርም። ቶሎ የመጨረስ ችግር ኖሮባቸው ነገር ግን ሕክምና ማያስፈልጋቸው ወንዶች አሉ። እነኚህ እነማን እንደሆኑ ልንገራችሁ። በተለይ ደግሞ አብዛኞቻችሁ ከሚስታችሁ ተደብቃችሁ መታችሁ ነው የምትታከሙትና ይሄ ነገር ክሊር የሆነ ኮሚኒኬሽን ስለሚያስፈልግ በደንብ አዳምጡኝ። እሺ፣ አንድ ሰው ቶሎ መጨረስ አለበት ተብሎ ሕክምና የሚያስፈልገው ራሱን የቻለ ክራይቴሪያ አለው። ከነኛ ክራይቴሪያዎች መሃል በዋነኛው በሪሌሽንሺፕ ወይም ደግሞ በግንኙነቱ ላይ ዲስትረስ ወይም ደግሞ ጫና ፈጥሮበታል፣ ከባለቤቱ ጋር ግጭት ውስጥ እየከተተው ነው፣ ይሄ ነገር ጭንቀት ውስጥ እየከተተው ነው የሚለው ነገር ይካተትበታል። ይሄም ወሳኝ የሆነ መስፈርት ነው። ታዲያ አንዳንድ ወንዶች ከግንኙነት በፊት ያለውን ጨዋታ ረጅም ሰዓት በመስጠት ባለቤታቸውን ወይም ደግሞ ጓደኛቸውን በግንኙነቱ ደስተኛ እንድትሆን በማድረግ ነገር ግን በአጭር ደቂቃ ለራሱ ቢጨርሱና እሷም በግንኙነቱ ጤናማ የሆነ ደስተኛ የሆነ ቅርር የሚያገኙ ከሆነ ወይም ደግሞ እርካታ የሚያገኙ ከሆነ የዚህን ጊዜ ሕክምና አያስፈልጋቸውም። ነገር ግን ችግሩ በግንኙነቱ ሴቷ ደስተኛ ናት ብላችሁ ብትጠይቁ ለራሱ አብዛኛው ጊዜ ፌክ ያደርጋሉ። ለምን? የወንዱን ኢጎ ወይም ደግሞ ስሜቱን ለመጠበቅ በሚል ማለት ነው። ስለዚህ እናንተ ወንዶች ቶሎ የጨረሳችሁ ቢሆን ለራሱ ባለቤታችሁ ወይም ደግሞ ጓደኛችሁ በግንኙነቱ ደስተኛ የምርም
ደስተኛ ከሆነች ህክምና ያስፈልገው ይሄን ነገር ክሊር አድርጉ። ነገር ግን በደንብ ተጠይቃችሁ ይሄ ጉዳይ ችግር እየፈጠረባችሁ ከሆነ መታከም ይኖርባችኋል። ለመታከም ፈልጉ ከሆነ ስልኬ ባዮ ላይ ያለ ደውላችሁ ቀጥሮ መስጠት ትችላላችሁ። መልካም ምሽት። የዛሬ ቪዲዮ ለሴቶች ነው። ያ በጣም ይንሰፈሰፍልሽ የነበረው ፍቅረኛሽ ወይም ባልሽ ከሆነ ሰዓት በኋላ አንቺን የሚያከብርበት ምክንያት ካጣ ወይም ደግሞ ሰው በተሰበሰበበት ሲዘረጥሽ ሁለት የማያስብ ከሆነ ይሄ ሰውዬ በአንድ ቀን አይደለም እዚህ ጋር የደረሰው። አንቺ እንደ ሴት እዚህ ደረጃ ላይ እስኪደርስ ምን አይነት አስተዋጽኦ አበርክተሻል የሚለው ነው መናገር የፈለኩት። ይሄን የምልበት ምክንያት ወንዶቹ ምንም አካውንተብል አይደሉም ለማለት አይደለም፣ ግን እንደ ሰዎች እኛም በምን መንገድ ትሪት ማድረግ እንዳለባቸው የምናሳያቸው ራሳችን ስለሆነ ነው። ሪስፔክት ኢዝ አርነድ ይባላል። ሌዲስ ይህን ቪዲዮ ኮፒ ሊንክ አድርጋችሁ ያው ጀምሩ እና ሪፖስት የምታደርጉ አሪፍ ነው፣ ሌሎች ሰዎች ጋር ሊደርስ ማለት ነው። የመጀመሪያው አንቺ ይሄ ሰውዬ ማለት ነው አንቺን ሲንቅ ምንም እንዳይፈጠር እንዲሰማው ያረግሽበት አንደኛው ምክንያት ምን ሊሆን ይችላል መሰለሽ? ከጊዜ በኋላ የሚገባሽን ሳይሆን የሚሰጥሽን ብቻ መቀበል ጀምረሻል። ሌትስ ሴ ኢንኮንሲስተንት ሲሆን እንደፈለገ ሲጨማለቅ ዲስሪስፔክት ሲያደርግሽ ምናምን በቃ ምንም አንዴ ኦልሬዲ ፍቅረኛ ይሆናል አንዴ ባሌ ይሆናል ምናምን ብለሽ የምታልፊው ከሆነ ማለት ነው ድሮ አንቺን ሪስፔክት የሚያደርግበት ምክንያት እንዳለ ስለሚጠፋበት ይሄ ያሁኑ ዲስሪስፔክቱ ምኑ አዲሱ ስታንዳርድ ይሆናል ማለት ነው። ከዛ በላይ ፈቀቅ ለማለት ለምንድን አንቺ ኦልሬዲ ይሄን ከተቀበልሽ ምን አገባው እሱ? ሁለተኛ ከሆነ ጊዜ በኋላ ዝም ብለሽ አንቺ ብቻ ሰጪ ሆነሻል። ይላችሁ ሴት ልጅ ለመቀበል እንጂ ለመስጠት ብቻ አይደለም የተፈጠረው። በመስጠት ውስጥ ወንድነታቸውን ፊል የሚያደርጉት ትሩሊ ወንዶች ናቸው፣ ትክክለኛ ወንድ የሆነ ወንድ። ሴት ልጅ በጣም ኦቨርሊ ለመስጠት ስትሞክር ባላንሷን ስለምትስት ማለት ነው ወንዶቹ ኦልሬዲ አክብረው ወይም ደግሞ መተው የሚሰጡበትን ኢነርጂ ነው የሚያጡት ማለት ነው። ዝም ብለሽ ጊዜሽን የምትሰጪ ከሆነ በፍቅረኝነት ዘመንም ሲሆን የት ነሽ ስትባይ ላጥ እያልሽ የምትሄጂ ከሆነ ባልሽም ከሆነ በኋላ ጊዜሽን ኤፈርትሽን በቃ እሱን ለማስደሰት ነው ኦልሬዲ ቀኑ ሙሉ ክስል ብለሽ ውለሽ እሱ ደስ ይለዋል ብለሽ በቃ እንትን ስትይ ምናምን የምትይ ከሆነ ዩ ማይት ቲንክ አንቺ ለሱ ማብሰልሽ ወይም ደግሞ ለሱ ዛጋ ያረክሽ መሆኑን፣ ግን ኢትስ ናት። ወንዶች ማሽ የሆነ ኤፈርት የማይሰጡበት ቦታ ላይ ማለት ነው ያገኙትን ነገር በነፃ ቀለል አድርገው ሊወዱት አይችሉም። ያ ነገር ቀስ በቀስ ምን ይመጣል? አንቺ ያለው ሪስፔክት እየተሸረሸረ ይመጣል ማለት ነውና ምንም መስጠትም አይጠበቅበት፣ ምክንያቱም ዩ ኦልሬዲ ዴር ጀስት በቃ እንደያዘሽ ስለሚያውቅ ማለት ነው። ሶስተኛ ገደብ ማስመር አቁመሻል። ይኸውላችሁ ገደብ ማለት እስከ የሆነ ሰዓት ብቻ የሚቀመጥ ነገር አይደለም። ኦፍ ኮርስ የገደብ አይነቱ ሊለያይ ይችላል። ድሮ አሁን አታናግረኝ የምትዩ ሰውዬ ባልሽ ወይ ቦይፍሬንድሽ ከሆነ በኋላ አታናግረኝ አትዩ፣ ወይም ደግሞ በሰዓት አትደውል የምትዩ ሜቢ ቦይፍሬንድ ከሆነ በኋላ ወይ ትዳር ከሆነ በኋላ እንደዛ ትችላለሽ። ግን ስቲል ሰው እንደ ሰው አስጠብቆ መቆየት ያለበት ባውንደሪ አለ። ይሄ ከመጨረሻው ሊገዛሽ ወይም ከመጨረሻው በቃ እንደፈለገ ሊያረግሽ አይደለም የመጣው አይደለ? ባልሽ ሰላማዊ የሆነ ጤናማ የሆነ ቤተሰብ ቢልድ ለማድረግ ነው እንጂ አንቺን እስከመጨረሻው ለመርገጥ አይደለም። መጨረሻ ላይ እንደዚህ ይሄን ነገር ቶሌሬት ካረግን በኋላ ተጠቀመብኝ እንዲያረገኝ ምናምን የሚሉ ሴቶች ባውንደሪያችሁን ባታላሉ ኖሮ ማንም ሰው ፊት አይቶ ነው። ላይክ ባውንደሪ ጥቅሙ ምንድነው መሰላችሁ? ለሰዎች እኔ በዚህ መልኩ ነው ትሪት መደረግ የምፈልገው የሚል እንትን ነው ኢሚት የሚያደርገው ሐሳብ ማለት ነው። ባውንደሪሽን ካላላሽ የኔ ቆንጆ አንቺን ለመናቅ በጣም በቂ የሆነ ሪዝን የሰጠሽው ማለት ነው። አራተኛ በጣም ኮምፎርታብል እንዲሆን ኦልሬዲ አመቻችተሽዋል። እንዳልኩሽ ምንም አይነት የተጠያቂነት ስሜት ካልመጣበት ምንም የሚደርስበት ነገር እንደሌለ ካወቀ ለምን ያከብርሻል? እስቲ አንድ ምክንያት እስቲ ንገሪ። ለምን? ሚስቱ ስለሆንኩ ገርልፍሬንዱ ስለሆንኩ አይ እንደዛ አይደለም የኔ ቆንጆ ይሉሽ። ይሄ ሰዋዊ የሆነውን ባህሪያችንን ጥለን አይደለም ትዳር ውስጥ ወይ ሪሌሽንሺፕ ውስጥ የምንገባው። ልክ የስራ ባልደረቦችሽ እንደፈለግሽ ምንም ሲያረጉ ዝም ብትያቸው እንደማያከብሩሽላ ኦር ደግሞ ጓደኞች ቤተሰቦችሽ ዝም ስላልሻቸው እንደማያከብሩሽላ ትዳር ላይ ወይ ሪሌሽንሺፕ ላይ ሲመጣ ያ ሩል አይቀየርም። አንዳንዶቻችሁ በፍቅር ስም በጣም ትጠቁና ፍቅር አስጠቃኝ አይደለም። ፍቅር አይደለም የሚያስጠቃችሁ፣ ለራሳችሁ መኖር የነበረበት የሰልፍ ሪስፔክት ማነስ ነው የሚያስጠቃችሁ። እባካችሁ የሆኑ አንዳንድ ሰዎች እናንተ ላይ በጣም ስልጣን እንዲኖራቸው ኮምፎርታብል አታርጓቸው። የሆነ ኮንሲኩዌንስ እንዳለ የሰው ልጅ ማወቅ አለበት፣ ምንም ነገር አፕሪሺየት ለማድረግ ማለት ነው። አምስተኛ ምንም ነገር ሲያረግሽ ስሜትሽን መናገር አቁመሻል። በቃ አንዴ መርጦኛል፣ ቦይፍሬንድ ነው፣ ባሌ ነው፣ ለኔ ጥሩ ነገር ነው የሚያስበው ምናምን ብለሽ ኢኔብል እያረግሹ ከመጣሽ ማለት ነው። የሰው ልጅ በኮሙኒኬሽን ነው እንትን የሚለው። ይሄ ሰው ምን ብሎ ነው የሚያስበው? ኦኬ ተመችቷታል፣ ምንም የጠፋሁት ነገር የለም፣
አካውንተብልም አላደረገችኝም። አጥፍቼ ቢሆን መቼም ጤነኛ የሆነ ሰው ይነግረኝ ነበር። ስለዚህ በቃ ትዳር ውስጥ ያለ የሆነ አዲስ ኖርም ነው ብሎ ወይም ደግሞ ሪሌሽንሺፕ ላይ የተፈጠረ አዲስ ኖርም ነው ብሎ በጣም ረጋ ብሎ እንዲያስብ ያደርጋል። ሶ ይሄንን የምነግርበት ምክንያት ሴቶች እባካችሁ ሪሌሽንሺፕ ውስጥ ስለገባሽ ወይም ስላገባሽ በቃ ህይወትሽ አቁሟል ማለት አይደለም። ብዙ ጊዜ ብዙ ሰው የሚሸወደው ቅድም እንዳልኳችሁ በፍቅር ስም ቶሬት የምናደርጋቸው በጣም ብዙ ትክክል ያልሆኑ ነገሮች አሉ። ሶ እነሱን ነገሮች ከራሳችን ሳንቀርፍ እዛ ውጪ ላይ የሚስተካከል ብታስመክሪው አንዳንዱ አሉ በጣም የሚያስቁኝ ጭራሽ ሽማግሌ ሰብስበው ነው ያስመክራሉ ምናምን ውይ እና አንቺ ነሽ እንደው መመከር ያለብሽ በሽማግሌ ማለት ነው። ማለት ሰው ባለቤቱ ያላከበረውን ማን ነው የሚያከብረው? ማለት ጋይስ ብልጥኑ በእውነት ነው የምላችሁ። ይሄ ላይፍ አንድ ዶላር ለምናልፉ ጅል ሆነን ማለፍና የምር ተጎርቶ ማለፍ በጣም ሪዲኩለስ የሆነ ነገር ነው በእውነት። ማለት ዩ ዘ ሜን አክተር በባንቺ ህይወት ውስጥ ሪሌሽንሺፕ ወይ ትዳር ማለት ሰባዊ መብትሽ ወይም ደግሞ አንቺነትሽ ተረግጦ የምትቆይበት ቦታ መሆን የለበትም። ትንሽ የፍርፋሪ እየሰጠሽ እኔ እኮ ወድሻለሁ እያለ 3 ቀን 4 ቀን ጥንብርኩስሽን እያወጣሽ የሚያኖርሽ ከሆነ what's the point? ሶ ማድረግ ያለብሽ ምንድነው የራስሽ ስታንዳርድ ይኖርሽ። አሁን እዚህ ጋር የጠቀስኳቸውን 5 ነገሮች በሪቨርስ ማድረግ ልመዱና ማለት ነው ሜሪጁ ወይ ሪሌሽንሺፑ ፌል ካረገ ላንቺ አልነበረም ማለት ነው። ብዙ ጊዜ ግን የሚሆነው ምንድነው ወንዶቹ ነቃ ደንገጥ ብለው ኦኬ ለካ ከየት ትክክል አይደለም፣ ለካ ኮንሲኩዌንስ አለው፣ ለካ እኔ መርጣኝ እንጂ የምር መሄጃ ስታይላት አይደለም ከኔ ጋር ያለችው ብሎ ማሰብ የሚችልበት አቅም ላይ መልሰሽ ቦታው ላይ ማስቀመጥ መቻል አለብሽ። ያኔ ትከበሪያለሽ ነው የምልሽ የኔ ቆንጆ። በተረፈች ቪዲዮ ኮፒ ሊንክ አድርጉ ሌዲስ። መልካም ቀን ባይ